በዚህ ቪዲዮ ላይ ኢትዮጵያ ውስጥ ከቤታችሁ ሆናችሁ በኦንላይን ገንዘብ የምትሰሩባቸውን 3 ስራዎች ሪከመንድ አደርጋችኋለሁ። እነዚህን 3ቱንም ስራዎች እኔ ሰርቻቸው ተጠቅሜባቸው ገንዘብ ሰርቼባቸዋለሁ። በ3ቱም ከሁሉም በተሻለ መልኩ 3ኛው ስራ በርካታ ገንዘብ አግኝቼበታለሁ። እዚህ ቪዲዮ ላይ 3ቱን አሁንም እነግራችሁን ስላሳየኋችሁ ብቻ ስኬታማ ታገኛላችሁ ገንዘብም ታገኛላችሁ ማለት አይደለም። ከእናንተም የሚጠበቅ መስራት ያለባችሁ ነገሮች አሉ። ኢትዮጵያ እንደ ሀገር እንግዲህ በጣም ብዙ ሰው ነው ያለባት። ያ ማለት ሁሉም ሰው ፍላጎት አለው። አሁን ደግሞ በኦንላይን ስፔስ ላይ በጣም ብዙ ሰዎች ኦንላይን ስለሆኑ ብዙ የሚፈልጓቸው ፍላጎቶች አሉ። ከነዛ ውስጥ ልትሰሯቸው የምትችሏቸውን ስራዎች ነው የማሳያችሁ። እነዚህንም ስራዎች ስትሰሩ ደግሞ ብዙ ሰዎች ያልገቡባቸው ወይም ምንም ሰው እየሰራው ያልሆኑ ስለሆኑ በቀላሉ ገንዘብ ማግኘት ትችላላችሁ ማለት ነው። እነዚህንም ሜቶዶች ዲቴል ስቴፕ ባይ ስቴፕ አካፍላችኋለሁ። እኔ የሰራኋቸውንም እንዴት እንደሆነ በትክክል አሳያችኋለሁ። እንደዚህ አይነት ህይወታችሁን ሊቀይሩ የሚችሉ ሐሳቦችን ለኔ የተጠቀሙኝ ነገሮች አካፍላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ጆኤል ጣላጊ ይባላል። የቴክኖሎጂ ባለሙያ ኮምፒውተር ሳይንቲስት ሲሆን ዲጂታል ኮንስትራክት የተሰኘ የግል ድርጅት ሶፍትዌር እንዲሁም ዲጂታል ማርኬቲንግ የሚሰራ ኢትዮጵያ ውስጥም ካሉ ከኢትዮጵያ ውጪ ካሉም ተቋማቶች ጋር የሚሰራ ተቋምን ገንብቻለሁ። በተጨማሪም ደግሞ በሶሻል ሚዲያ የቴክኖሎጂ ኮንቴንቶችን በመስራት ከ500,000 በላይ ተከታዮችን በተለያዩ ፕላትፎርሞች ማፍራት ችያለሁ። በተጨማሪም በሚሊዮኖች እይታ የሚያገኙ ቪዲዮዎችን ለእናንተ አቀርብላችኋለሁ። በዚህም እንግዲህ እኔ የጠቀሙኝ ነገሮች ለእናንተ አካፍላችኋለሁ። እናንተ ደግሞ ተጠቅማችሁ ይሄ ነገር ለወንድሜ ለጓደኛዬ ይጠቅማል የምትሉ ከሆነ በኮሜንት ሐሳብ አስተያየታችሁን ያስቀምጣችሁ ሼር እያደረጋችሁልኝ ቪዲዮን እንጀምራለን። ከዛ በፊት ይሄ ቪዲዮ ተኝታችሁ ገንዘብ የምታገኙበት አይነት ሐሳብ የምሰጣችሁ አይደለም። በትክክለኛ ሰርታችሁ የምታገኙበት ነው። በትክክልም ስቴፖቹን ከተከተላችሁ ከሰራችሁ ህይወታችሁ የማይቀየርበት ምንም ምክንያት የለም። አሁን ወደ ቪዲዮ መግባት እንችላለን። በመጀመሪያ ኦንላይን ስኪሎችን አግኝታችሁ ሪሞትሊ ከቤታችሁ ሆናችሁ ስልክ ወይም ላፕቶፓችሁን ተጠቅማችሁ የምትሰሩበትን መንገድ ነው ማካፈላችሁ። ይሄን መጀመሪያ ላይ ተጠቅሜው ሰርቶልኝ የተሳካልኝ ስራ ስለሆነ ዝርዝሩን ልንገራችሁ። በመጀመሪያ ስኪል ያስፈልጋችኋል። ስኪል ሊኖራችሁ የሚችለው እናንተ ፍላጎት ባደረባችሁ ነው። ነገር ግን ኢን ዲማንድ የሚባሉ ስኪሎች አሉ። ከነዛ ውስጥ ኢትዮጵያ ውስጥ በአሁን ሰዓት በጣም ተፈላጊ ከሆኑ ስኪሎች ውስጥ የሶሻል ሚዲያ ማናጀር፣ የዲጂታል ማርኬተር፣ የቪዲዮ ኤዲተር፣ የግራፊክስ ዲዛይነር እያልን መዘርዘር እንችላለን። ስለዚህ ከነዚህ ውስጥ እናንተ ኢንትረስትድ የሆናችሁባቸውን ቶፒኮች በመምረጥ በጣም ጎበዝ ለመሆን ኦንላይን ኮርሶችን እንድትወስዱ መክራለሁ። በመጀመሪያም እነዚህን ኢንዲማንድ ስኪሎች ለማግኘት በኦንላይን ላይ ኮርሶቹን በትክክል አቴንድ አድርጋችሁ በመቀጠልም ምን አይነት ችግር መሬት ላይ ኢትዮጵያ ውስጥ እፈታለሁ ማለት ነው። ይሄ ሁሉ በርካታ 300 እና 400 ሺህ ሰው እየተመረቀ ስራ የማያገኝበት አንደኛው ችግር ትምህርት ቤት ውስጥ ጎበዝ ሆኖ ወጥቷል። ስራ ቦታ ውስጥ ምን ይፈልጋል የሚለውን በትክክል አያውቀውም። እናንተ ግን የምትጀምሩት ማርኬቱን ሪሰርች በማድረግ ማርኬቱን አናላይዝ በማድረግ ነው። ከገበያውም ጀምራችሁ ነው እነዚህን ስኪሎች የምትማሩት። አሁን ላይ ኢንዲማንድ የሆኑ ስኪሎች ናቸው። ይህን ቪዲዮ ደግሞ ከሆነ ጊዜ በኋላ ያያችሁት ከሆነ ኢንዲማንድ የሆኑት ስኪሎች እየተቀያየሩ ይመጣሉ በዲማንድ ኤንድ ሰፕላይ። አሁን አዲስ የሆነ ምዕራፍ ስለሆነ ያለንበት የዲጂታል ማርኬቲንግ አፕሊኬሽኖች መስራት፣ ዌብሳይቶች ሰዎች የሚፈልጉት ይሄንን ወደፊት ደግሞ ይቀየራል። ስለዚህ ማርኬቱን አናላይዝ አድርጉት። ከዛ እነዚህን ስኪሎች ደግሞ የምታገኙባቸውን ቦታዎች እዘረዝርላችኋለሁ። ሁሉንም የቴሌግራም ቻናል ላይ አስቀምጥላችኋለሁ። ከዛ ውስጥ የተወሰኑትን ልጥቀስላችሁ። ኢዲኤክስ የሚባል ፕላትፎርም አለ። ኢዲኤክስ ላይ ከገባችሁ ቤስት ኮርሶችን በነፃም ከፍላችሁ የምትማራቸውንም ታገኛላችሁ። ዩዴሚ ላይ ደግሞ በጣም በርካታ ኮርሶች የምታገኙ ሲሆን ነገር ግን አሪፎቹ ኮርሶች ክፍያ ይጠይቃሉ። ያንንም ለማድረግ የተለያዩ የቴሌግራም ግሩፖች አሉ። እዛ ላይ አስተማሪዎች ራሳቸው ኮድ ይልኩላችሁና ብዙ ሰው እንዲማራው ያደርጋሉ ማለት ነው። በዛም ሬቲንጉ ሃይ ሲሆን ትልቅ ቻርጅ ያደርጓቸዋል። በዛ ውስጥ ትጠቀማላችሁ። ልክ እንደዚህ አይነት ከ7 በላይ የሚሆኑ ኦንላይን ላይ መማሪያ ቦታዎችን ጠቅሼላችኋል። ለእኔ ግን ቤስት ምለቱ እንደሆነ ታውቃላችሁ ዩቲዩብ ነው። ዩቲዩብ ላይ ግን ጀምራችሁ ማቆም የለባችሁ። በቀጥታ ዩቲዩብ ላይ አንድ ኮርስ የ4 ኤፒሶድ ካለው ሙሉ እዛ ላይ ጨርሱትና ከዛ ደግሞ ማርኬቱ ላይ መታችሁ የምትሰሩትን ነገር ከፕሮጀክት ጋር የያዛችሁ ትቀጥላላችሁ። ኦንላይንም ላይ ከተማራችሁ በኋላ መቼም የተማራችሁትን ነገር እንድትሸጡ ነው። እኔ ገንዘብ ያገኘሁበት የመጀመሪያው ስራዬ ይሄ ነው። ኦንላይን ላይ የተማርኩት እንዲሁም በትምህርት ቤት ኮምፒውተር ሳይንስ ነበረ። ስለዚህ ዌብሳይት ለሚያስፈልጋቸው ክላይንቶች እየሄድኩ ዌብሳይት ልስራላችሁ ብዬ አልጠየቅኳቸው። የመጀመሪያ ያደረኩት ነገር አንድ ኮፊ ሾፕ አየሁ። የዛን ኮፊ ሾፕ ዌብሳይት ሰርቼ በቀጥታ ባለቤቱ ማግኘት የምችልበትን መንገድ ፈለግኩና አሳየሁት። በጣም ተገረመ። ይሄንን የኔ ዌብሳይት እንዲሆን ፈልጋለሁ አለ። ምንም ክፍያ አልጠየቅኩትም። በቀጥታ ያንን ዌብሳይት ሰራሁላቸው። በመቀጠል ያደረኩት ሌሎች ፖቴንሻል ክላይንቶች ጋር ሄጄ እንደዚህ አይነት ዌብሳይት ትፈልጋላችሁ ወይ? ጥቅሙን ነው የምታስረዷቸው። ይሄን ያህል ትከፍላላችሁ ሳይሆን ይሄን ዌብሳይት ከሰራሁላችሁ በኦንላይን ላይ በጉግል ማፕስ ላይ ኤስኢኦ በደንብ ከተሰራላችሁ ሰዎች የእናንተን ብራንድ በደንብ ኖቲስ ያደርጉታል። ኦንላይን ላይ ዲስከቨሪ ይደረግላችኋል። ሶሻል ሚዲያዎቻችሁም ላይ በሚገርም ሁኔታ ፕሮሞት ማድረግ ትችላላችሁ ብላችሁ ጥቅሙን ነው የምትገልጹላቸው። ዲጂታል ማርኬተርም ከሆናችሁ
ከሆናችሁ ግራፊክስ ዲዛይንም ከሆናችሁ ያ ክላይንት የሚያገኘውን ቫልዩ ትሰጡታላችሁ። በመቀጠል እኔ በነፃ የሰራሁትን የመጀመሪያ ሐሳብ በመያዝ ለሁለተኛው ክላይንቴ የነበረኝን ክላይንት አሳየሁት ማለት ነው። ሌሎችም በርካታ ሰርቻለሁ። ነገር ግን እንደ ሳምፕል እስቲ ይሄንን ላሳየ ብዬ ትምህርት ቤት ውስጥ ኮምፒውተር ሳይንስ ስማር ዌብ ዴቨሎፕመንት የአንድ ሴሚስተር ትምህርት ነው። የአንድ ሴሚስተር ትምህርት በመማር እንግዲህ ዌብሳይት ዴቨሎፐር መሆን በጣም ከባድ ነው። በራሳችሁ ቤት ውስጥ በኦንላይን የምትማሩት በርካታ ነገሮች አሉ። ዩኒቨርሲቲ ብትሆኑ ዩኒቨርሲቲ ያልገባችሁም ሰዎች ካላችሁ የመማር ፍላጎቱና አቅሙ ካላችሁ በቀጥታ እነዚህን ተጠቅማችሁ ስኪላችሁን በዚህ መልክ መሸጥ ትችላላችሁ። ስለዚህ የመጀመሪያው ገንዘብ ያገኘሁበት ስራ ይሄ ነው። በኦንላይን ላይ ኢንዲማንድ ስኪሎችን በመማር እነዛን ስኪሎች ደግሞ መሸጥ ነው። በመቀጠልም እነዚህን ስኪሎች የምትሸጡባቸው ከቤታችሁ ሆናችሁ ያልኳችሁ በቀጥታ የተወሰኑ ፕላትፎርሞች አሉ ኢትዮጵያ ውስጥ እንደ ሃሁ ጆብስ አይነት፣ እንደ ኢትዮ ጆብስ አይነት፣ እንደ ፍሪላንስ ኢትዮጵያ አይነት ቻናሎች ላይ በመሄድ ሲቪያችሁን ፖርትፎሊዮአችሁን ታስገባላችሁ። በእናንተ ዘርፍ ላይ ስራ ሲወጣ ሪሞት ስራዎች ደግሞ በጣም በበርካታ ሁኔታው ይወጣል። ስለዚህ በእናንተ ዘርፍ ስራ ሲወጣ በቀጥታ አፕላይ በማድረግ ሪሞት ከሆነ ሪሞት ጆቦቹ ላይ እነዚህን ስራዎች ፖርትፎሊዮአችሁን ከዚህ በፊት የሰራችሁን በማሳየት ኤክስፒሪየንስ እንዳላችሁ አሳይታችሁ ከቤታችሁ ሆናችሁ በኦንላይን ከ3 ከ4 ክላይንቶች ጋር መስራት ትችላላችሁ። ያንን ነበር የማደርገው። ክላይንቶች መበዛት ሲጀምሩ ግዴታ ካምፓኒ ያስፈልገናል እነዚህን ስራዎች አንድ ለማድረግ በሚለው የዲጂታል ኮንስትራክት ካምፓኒ መስርተናል ማለት ነው። በዚህም መሰረት የዌብ ዴቨሎፕመንት፣ የዲጂታል ማርኬቲንግ፣ ኮንሰልቴሽን፣ የቪዲዮ ኤዲቲንግ፣ የግራፊክስ ዲዛይን ስራዎችን ለበርካታ ክላይንት ኢትዮጵያ ውስጥም ከኢትዮጵያም ውጭ ይላሉ እየሰራን እንገኛለን። በጣም በሚገርም ሁኔታ እኔ እንግዲህ ያገኘሁትን ለማካፈል ነው ይሄንን ቪዲዮ እየሰራሁ ያለሁት። ላይክ ግን ብዙ ጊዜ አንሷል። የኛ ቪዲዮዎች ላይ ይጠቅማል ለምትሉትም ሰው ሼር አድርጉለት። ወደ ሁለተኛው ነጥብ አልፋለሁ። ሁለተኛው ደግሞ አሁን ላይ በዚህ ሰዓት ትሬንድ እያደረገ ያለው ሶሻል ሚዲያ ቲክቶክ ነው። ስለዚህ ቲክቶክ ላይ ፍሊፕ ማድረግ ነው ፕሮዳክቶችን ሪከመንድ ማደርጋችሁ። ይሄንንም ስራ በእርግጠኝነት ሰርቼው በጣም ተሳክቶልኝ አሁንም በትልቅ ስኬል አሳድገ ነው እየሰራ ነው ያለው ፕሮጀክት ነው። ይሄን ለመጀመር በጣም ትንሽ ገንዘብ ሊያስፈልጋችሁ ይችላል። አሁን ላይ ለምሳሌ በጣም ትሬንድ የሚያደርጉ ፕሮዳክቶችን እንመልከት። እኔ ለምሳሌ የተመለከትኩት መብራት የመጥፋት ችግሮች ስላሉ ፓወር ባንክ በጣም የሚፈለግ ፕሮዳክት ነው። ስለዚህ ፓወር ባንኮችን ከትክክለኛው ሶርሶች ከአስመጪዎች ጋር በመነጋገር ለማምጣት ሞክሬ ነበር። ያ ግን ትልቅ አቅም ይፈልጋል። እንዳጋጣሚ ግን የመጀመሪያውን ስራ ስሰራ ያገኘኋቸው ክላይንቶች ጋር በመነጋገር በቀጥታ ከሶርሱ በማምጣት እነዚህን ፓወር ባንኮች በኦንላይን እንቁጣጣሽ ኤሌክትሮኒክስ በሚባል የሶሻል ሚዲያ ቲክቶክ ላይ ፖስት ማድረግ ጀመረ። በሚገርም ዲማንድ እነዚህ ፓወር ባንኮች መፈለግ ጀመሩ። ቪዲዮ ለመስራት አንድ ፓወር ባንክ ብቻ መግዛት ይጠበቅብኝ ነበር። በመቀጠልም እነዛም ፕሮዳክቶች ካሉበት ቦታ በቀጥታ በሞተር እንዲላኩ አደረኩ። በዚህም እንግዲህ የኦንላይን ሾፒንግ ጀመርኩ ማለት ነው። ስለዚህ ከአንድ ፓወር ባንክ ፍሊፕ እያደረኩ አሁን በርካታ የኤሌክትሮኒክስ እቃዎችን እንቁጣጣሽ ኤሌክትሮኒክስ.com ላይ ብለን በዌብሳይት ኦርደር አድርጋችሁ መግዛት የምትችሉበት ዌብሳይት አድርሻለሁ። እነዚህ ፕሮጀክቶች ግን 3-4 ዓመት በላይ ፈጅቶብኛል ስሰራቸው። ገና አሁንም በጣም ይቀረኛል። ግን ያወቅኳቸው ነገሮች ለእናንተ ለማካፈል ነው። ስለዚህ በኦንላይን ላይ ቲክቶክ ላይ ቪዲዮዎች በመስራት ፍሊፕ ፕሮዳክት ማድረግ ትችላላችሁ። ኢንዲማንድ የሆኑ ፕሮዳክቶችን አንድ እቃ ገዝታችሁ ሰፕላይ በእርግጠኝነት ኢትዮጵያ ውስጥ ከሆነ እንግዲህ መርካቶ ላይ ነው ኤሌክትሮኒክስም ምንም አይነት ፕሮዳክቶች የሚገኙት። ስለዚህ እነዛም ፕሮዳክቶች እየሄዳችሁ አንድ ፍሬ በመግዛት ፍሊፕ ማድረግ ትችላላችሁ። በጣም የሚገርም ቢዝነስ አይዲያ ነው። ቴሌግራም ላይም ደግሞ ፔጃችሁን በማስቀመጥ ዋጋውን፣ ዝርዝሩን፣ የፕሮዳክቱን ዲቴል አስቀምጣችሁ ሰዎች ከዛ ላይም ኮንታክት እንዲያደርጓችሁ ማድረግ ትችላላችሁ። ሁለተኛው የኦንላይን ቢዝነስ ይሄ ነው። በሶስተኛነት ደረጃ ደግሞ በርካታ ገንዘብ አግኝቼበታለሁ ያልኳችሁ የኮንቴንት ክሪኤሽን እንዲሁም የፐርሰናል ብራንድ ነው። ጆኤል ታለርጊ ፐርሰናል ብራንድ እንዲሁም የኮንቴንት ክሪኤሽን እጅግ በጣም የጠቀመኝ ከገንዘብ በላይ የሆነልኝ ትልቅ ስራ ነው። ምክንያቱም ፐርሰናል ብራንዳችሁን ቢውልድ ስታደርጉ ከቪው በላይ ሰዎች ጋር በፕሮፌሽናል ደረጃ ነው የምትቀርቡት። እኔ እንደ ዌብ ዴቨሎፐር በጣም በርካታ ስራዎች ላይ ትረስትን እናገኛለን። የሰራነውም ስራዎች ደግሞ በታማኝነትና በጥራት እናስረክባለን ማለት ነው። በተጨማሪ ምንም አይነት እናንተ ያመናችሁበትን ነገር ለደንበኛ ለማቅረብ ስትሞክሩ ታማኝነት ይጨምራል ማለት ነው። ከዛ ውጭ ደግሞ ዌብ ዴቨሎፐርም ባትሆኑ ሌላ የዲጂታል ማርኬቲንግ ስኪል ባይኖራችሁ ኦንላይን ላይ እንግዲህ ቪዲዮ ሜክ የምታደርጉ ከሆነ ዩቲዩብ ላይ ከጉግል አድሴንስ ይከፈላችኋል። በቀጥታ ደግሞ ቲክቶክ ፕላትፎርም ባይከፍላችሁ ነገር ግን ላይቭ ላይ ገንዘብ ማግኘት ትችላላችሁ። እሱን በዲቴልም እንዴት እንደሆነ አስረዳችኋለሁ። በመቀጠል ደግሞ ሎካል የሆኑ ካምፓኒዎች ምርታቸውን በእናንተ በኩል ለማስተዋወቅ ይመጣሉ ማለት ነው። በዚህም በርካታ ገንዘብ ማግኘት ትችላላችሁ። ገንዘቡ ግን የሚመጣው መጨረሻ ላይ ነው። በጣም አድካሚ ስራ ነው። ምክንያቱም አሁን ባለንበት ሰዓት ላይ ብዙ ኮንቴንት ክሬተሮች እየመጡ ነው። ለዚህም እንግዲህ ስፔሲፊክሊ ኮመንት ላይ የምትጠይቁኝ ከሆነ የኮንቴንት ክሪኤሽን ኮርስ ልሰጣችሁ ይችላል በነፃ ምንም ክፍያ አልጠይቃችሁ። ነገር ግን በዚህ ቪዲዮ ላይ እንዴት ኮንቴንት ክሪኤሽንን ተጠቅማችሁ ገንዘብ እንደምትሰሩ አሳያችኋለሁ ማለት ነው። ኮንቴንት ክሪኤሽን ላይ ሁሉም ሰው የራሱ ፍላጎት የራሱ ዕውቀቶች አሉት። እነዚህን ዕውቀቶች ተጠቅማችሁ ፍላጎቱ ካላችሁ ሐሳባችሁን በኦንላይን መሸጥ ማለት ነው። እኔ ለምሳሌ ገንዘብ የሰራሁባቸውን መንገዶች ለእናንተ እያካፈልኳችሁ ነው። ይህን ቪዲዮ ስትመለከቱት ዩቲዩብ በአድሴንስ በኩል እያንዳንዱ ቪው ላይ
ዶላር ይከፍለኛል ማለት ነው። በርካታ ነው አይደለም የሚለው ምን ያህል ገንዘብ እንደሰራው እስከዛሬ በዩቲዩብ ሌላ ቪዲዮ ሰርቻለሁ፣ እዚህ ጋር አስቀምጥላችኋለሁ። በመቀጠልም ደግሞ ከእናንተ ከኦዲየንስ ጋር ጥሩ የሆነ ፐርሰናል አታችመንት ይኖረኛል። ስለዚህ አሁን ይሄ ቪዲዮ ላይ ፕሮዳክት ሪቪው እያደረግኩ ቢሆን ይሄንን ፕሮዳክት ግዙኝ ብላችሁና ኮንቴንት እየሰራው ቢሆን አሪፍ ከሆነ ቫልዩ ጥሩ ከሆነ ፕራይሱ ጥሩ ከሆነ እኔንም ሰፖርት ለማድረግ ከምታውቁትም ሰው እንደምትገዙ ስለሚሰማችሁ ያንን ፕሮዳክት ገዙኛላችሁ ማለት ነው። ከዩቲዩብ እንኳን የማገኘው ገቢ ብዙ ባይሆን በዚህኛው ገቢ ማግኘት እችላለሁ ማለት ነው። ኮንቴንት ክሬሽን ላይ ትልቁ ኢትዮጵያ ውስጥ እንግዲህ በጣም በርካታ ካምፓኒዎች ትላልቆቹ ድርጅቶች ብዙ ገንዘብን ለቴሌቪዥን ማውጣት አይፈልጉም፣ ምክንያቱም የሰው አቴንሽን ሶሻል ሚዲያ ላይ ነው ያለው። ትናንሾቹ ድርጅቶች ደግሞ ብዙ ገንዘብ ስለሌላቸው በትንሽ ብር ተለቅ ያሉ ማስታወቂያዎችን በርካታ ሰዎች ጋር የሚደርሱ ማሰራት ስለሚፈልጉ ኢንፍሉዌንሰሮችን ወይም ኮንቴንት ክሬተሮችን ይጠቀማሉ። በዚህም እንግዲህ ኮንቴንት ክሬተር ከሆናችሁና ጎበዝ ከሆናችሁ ኒች ካላችሁ እናንተ ተከፋይ ትሆናላችሁ ማለት ነው። በዚህም ገንዘብ ለማግኘት እንግዲህ ረጅም አመት ለፍቼ ከስልክ ጀምሮ መቅረጽ ጀምሬ በርካታ ጊዜዎች ቆይቼ በኮንቴንት ክሬሽን ከተወሰነ ጊዜ በኋላ ብራንዴ በደንብ ከታወቀልኝ በኋላ ከተለያዩ ትላልቅ ተቋማት ኢትዮጵያ ውስጥ ካሉ ከኢትዮጵያ ውጪም ካሉ ተቋማት ጋር በመስራት ተጠቅሜያለሁ። ኮንቴንት ክሬሽን ላይ ግን ግዴታ ፊታችንን ማሳየት እንኳን አንፈልግም የምትሉ ከሆነ የፌስለስ ቻናሎች አሉ ዩቲዩብ ላይ። ለምሳሌ ኖርማል ራንደም የሆኑ ቪዲዮዎችን የሰው ፊት የማይገባባቸው በኦዲዮ ቮይስ ኦቨር አድርጋችሁ መስራት የምትችሏቸው ቪዲዮዎች አሉ። እነሱም በመጫን መጀመሪያ ግን ሪሰርች ይፈልጋል። በጣም የሚያከስራችሁም ስራ ሊሆን ስለሚችል ሰው ምን ማየት ይፈልጋል የሚለውን በማየት ለየትኛው ኦዲየንስ ነው፣ ኢትዮጵያ ላለ ነው፣ ከኢትዮጵያ ውጭ ላለ ነው፣ ሌላ ሀገር ላለ ነው። ስለዚህ ለዛ ኦዲየንስ የሚሆን ኮንቴንቶችን ማቅረብ በዩቲዩብ ተከፋይ እንድትሆኑ ያደርጋቸዋል። በተለይ ከኢትዮጵያ ውጭ ዩቲዩብ ቪዲዮዎቻችሁን የሚመለከቱላችሁ ሰዎች ካሉ በርካታ ገንዘብ ታገኛላችሁ። ምክንያቱም ጉግል አድሴንስ ላይ በርካታ ካምፓኒዎች ከኢትዮጵያ ውጭ ያሉት ናቸው እንደ አሜሪካ ዩሮፕ ላይ ካሉ ኦዲየንሶቻችሁ ማስታወቂያ የሚሰራው። ስለዚህ በማስታወቂያው ነው የእናንተም ገቢ የሚጨምርላችሁ። ስለዚህ ኮንቴንት ክሬሽን ስትሰሩ ደግሞ ኒሽ ያስፈልጋችኋል። በኮንቴንት ክሬሽን ዙሪያ ባይ ዘ ዌይ ሙሉ ቪዲዮ ሰርቼላችኋለሁ። እንዴት ኮንቴንት ክሬት ታደርጋላችሁ፣ ምን አይነት ኮንቴንቶች፣ ምን አይነት ኢኩዊፕመንቶች ያስፈልጋል የሚለውን ጨምሮ ማለት ነው። ስለዚህ እሱንም ሊንክ አስቀምጬላችኋለሁ ለኮንቴንት ክሬሽን። የተወሰኑ ቲፖች ለመስጠት ግን አሁን ላይ በጣም ብዙ ሰዎች የምትወዷቸው ነገሮች ይኖራሉ። እኔ ለምሳሌ ቴክኖሎጂ በጣም ስለሚመቸኝ ቴክኖሎጂን ሪቪው አደርጋለሁ። ከዛም ውስጥ የተለያዩ የስልክ ካምፓኒዎች የሳምሰንግ፣ የቴክኖ፣ የኦፖ፣ የቪቮ፣ የአይፎን ስለዚህ እነዚህን ካምፓኒዎች ፕሮዳክታቸውን በማምጣት ይሄ ስልክ ይመቸኛል፣ ካሜራው እንደዚህ ነው ያልኩ ሪቪው አደርጋለሁ። እናንተን ደግሞ የሚመቻችሁ ትራቭል ማድረግ የሚመቻችሁ ከሆነ የሄዳችሁበትን አገር፣ ከተሞች፣ ምግብ ቤቶች፣ ፋሽን የሚመቻችሁ ከሆነ ላይክ ልብስ ቤቶች፣ የተለያዩ የፋሽን ሾዎችን ኮንቴንት ሪቪው በማድረግ በዛ ታውቃችሁ ከእንደዚህ አይነት ተቋማቶች ጋር አንድ ላይ በመስራት ገንዘብ ሜክ ማድረግ ትችላላችሁ። በተለይ ይሄኛው በጣም ገንዘብ የምትሰሩበት ይሆናል። ለምን እንደሆነ ታውቃላችሁ? ትልቁ ሚስጥር እዚህ ጋር ምክንያቱም ከሜይንስትሪም ሚዲያ ወደ ሶሻል ሚዲያ የሰው አቴንሽን ዞሯል። ሁላችሁም ይሄን እየተመለከታችሁ ያላችሁት እንግዲህ በቴሌቪዥን ኢቢኤስ ወይም ፋና ላይ ቀርቤ አይደለም፣ የራሴ የዩቲዩብ ቻናል ላይ ነው ይሄን ቪዲዮ እያያችሁት ያላችሁ። ስለዚህ ሰው አቴንሽኑ ያለው በሙሉ ቲክቶክ እና ዩቲዩብ እና ኢንስታግራም፣ ፌስቡክ፣ ቴሌግራም ላይ ነው። ሶሻል ሚዲያ ላይ በጣም ብዙ ገንዘቦች ይመደባሉ ለኢንፍሉዌንሰሮች ፕሮሞት እንዲያደርጉ ፕሮዳክቶች፣ የሰዎች አቴንሽን እዛ ላይ ስለሆኑ በዚህ መጠቀም ትችላላችሁ። ይሄን የመሰለ ቪዲዮ እንግዲህ በነፃ ነው እያቀረብኩላችሁ ያለሁት በጣም በደስታ ማለት ነው። ምክንያቱም ይሄን ቪዲዮ አይታችሁ ተጠቅማችሁ ህይወታችሁንም ቀይራችሁ ደስ የሚል ነገር ማድረግ ትችላላችሁ። ስለዚህም የኔም ዓላማ ቫልዩ ፕሮቫይድ እያደረኩ እናንተን ጠቅሜ እኔም መጠቀም ነው። ከእናንተ ምንድን ነው የምፈልገው? ሰፖርት፣ ጥሩ ኮሚኒቲ እንዲኖረኝ፣ ላይክ እንድታረጉ፣ ይሄንን ቪዲዮ ሌሎች ይጠቅማቸዋል ለምትሏቸው ሰዎች እንዲደርስ ነው። በዚህ ውስጥ የኔን ፐርሰናል ብራንድ ቢልድ አደርጋለሁ ታማኝ ጥሩ የሆነ ኢንፎርሜሽኖችን በማቅረብ በመቀጠልም ከዩቲዩብ ከሌሎች ስፖንሰሮች ገንዘብ ማግኘት እችላለሁ። ነገር ግን አንድ ነገር ላይ ብቻ ኢንካማችሁ ዲፔንድ ሊያደርግ አይገባም። ስለ ፋይናንስም የሰራሁት ኮንቴንት አለ፣ እሱንም መመልከት ትችላላችሁ። እነዚህ ያወራኋቸው ሀሳቦች በጣም በስፋት መተንተን ስለሚፈልጉ ነው ለእያንዳንዱ ለየብቻ ቪዲዮ የሰራሁላችሁ። ስለዚህ እናንተ አንድ ነገር ላይ ብቻ አሁን ቲክቶክ ቢቋረጥ ወይም ፌስቡክ ቢቋረጥ የሆነ ባክአፕ ፕላን ያስፈልገናል ማለት አለባችሁ። ምክንያቱም አንድ ነገር ላይ ብቻ ዲፔንድ ማድረግ የለባችሁም። መልቲፕል ሶርስ ኦፍ ኢንካም ነው የሚያስፈልጋችሁ። የዛሬው እንግዲህ ቪዲዮአችን ከቤታችሁ ሆናችሁ በኦንላይን ልትሰሯቸው የምትችሉት ስራዎች ሀብታም የሚያደርጓችሁ ገንዘብ የሚታገኙባቸው እነዚህ ናቸው። ሶስተኛው ደግሞ እንዳልኳችሁ እኔ የተጠቀምኩበትን ነግሬያችኋለሁ። ቪዲዮ እንዴት ነበረ? የትኛው ተመቻችሁ? እናንተ ደግሞ በጣም የጠቀሟችሁ አዳዲስ የምትሏቸውን ስራዎች ከፈለጋችሁ ከጅማሬ እስከ መጨረሻ ድረስ የሰራችሁትን ታሪካችሁን ነግራችሁኝ ኢንቦክስ ላይ ወይም ደግሞ የቴሌግራም ኮሚኒቲያችን ላይ ሌላ ኮንቴንት ላይ አቀርበዋለሁ። ስለዚህ ለእኛም ስለሚጠቅመን ኮሚኒቲ ላይ ብታጋሩልኝ እንደዚህ አይነት ሀሳቦችን እጅግ በጣም ሪከመንድ አደርጋለሁ። ለዛሬ የነበረን ቪዲዮ ይሄ ነው። ሰብስክራይብ ያላረገ ደውል ምልክቷን ያልተጫነ ሰው እና ይጠቅመዋል ለምትሉት የሆነ ጓደኛ የላችሁም አሁን እንደዚህ እንደው ስራ ቢሰራ የምትሉ ላኩለት ይሄን ቪዲዮ። በቃ ቻው።